n'est pas un machin mugzab. Yo! የኢራን ጠቅላላ መሪ አያቶላህ አሊ ካሚኒ መገደላቸውን በሰምታችኋል። አሁን ላይ የወጡ ያሉ መረጃዎች እንግዲህ የአያቶላህ አሊ ካሚኒ ግድያ እንዴት ተፈጸመ የሚለው ነገር ላይ የሚያተኩሩ እየሆኑ መጥተዋል። ስለዚህ የአያቶላህ አሊ ካሚኒ ግድያ እንዴት ተፈጸመ በሚለው ላይ እንግዲህ ሮይተርስም ይዞት የወጣ መረጃ አለ። ከዛም ባለፈ ከማለዳ ጀምሮ እየቃኟቸው የነበሩ የዜና ምንጮችም በጣም እጅግ በተራቀቀ መንገድ ግድያው መፈጸሙን የሚያሳዩና የሚጠቁሙ መሆናቸው መረዳት ይቻላል። ከተመለከትኳቸው መረጃዎች መካከል አንዱ ምንድነው የሚለው የአያቶላህ አሊ ካሚኒ ከመገደላቸው በፊት በአንድ መረጃ ለኢራን የኢንተለጀንስ ሰዎች ደርሶ ነበር። ያ ለኢራን የኢንተለጀንስ ሰዎች የደረሰው መረጃ ምንድነው? እስራኤል ምናልባት አርብ ለቅዳሜ ሌሊቱን እስራኤል ጥቃት ልትፈጽም ትችላለች የሚል አይነት መረጃ ነበር ደርሷቸው የነበረው። በዛ ሰዓት ላይ ልብ አድርጉ በኢራን የኒውክሌር መርሃ ግብር ጉዳይ ላይ ድርድሮች እየተከናወኑ ነበር እና የኢራን ባለስልጣናት በዚህ ድርድሩ እየተከናወነ ባለበት ወቅት ላይ እስራኤል በኢራን ውስጥ እና አያቶላህ አሊ ካሚኒን ያነጣጠረ ጥቃት ልትፈጽም ነው የሚል አይነት መረጃ ተሰማ። ያንን መረጃ ይዘው የኢራን የደህንነት ሰዎች የመጀመሪያ እርምጃቸው ያደረጉት የአያቶላህ አሊ ካሚኒ ወደ መደበቂያ ቦታቸው ላይ እንዲሄዱ ኦብቪየስሊ መቼስ እንደው ገላጣ ቦታ ላይ አሁን ህይወታቸው እንዳለፈበት አይነት ቦታ ላይ ሊሆኑ አይችሉም። በተለያየ መንገድ መደበቅ የሚችሉባቸው ከእስራኤል ጥቃት ሊያመልጡ የሚችሉባቸው አይነት የተለያዩ የሰሯቸው ያዘጋጇቸው መንገዶች አሉ እና ወደዛ ቦታ ላይ ገብተው ከፍተኛ አመራሮቻቸውን ይዘው ወደዛ ቦታ ላይ እንዲገቡ ተደረገ። አርብ ማታ ላይ ስብሰባ ነበራቸው የኢራን ከፍተኛ ባለስልጣናት ማለት ነው። ከዛ ይሄ በኢራን ላይ ጥቃት ሊሰነዘር ይችላል የሚለው መረጃ ከተሰማ በኋላ ያንን ስብሰባ ወደ መቼ አዘዋወሩት? ወደ ቅዳሜ ጠዋት አዘዋወሩት። እንግዲህ ልብ አድርጉ ባለፉት በርካታ ወራት የእስራኤልና የአሜሪካ የስለላ ስራዎች በትክክል አያቶላህ አሊ ካሚኒን ሲከታተሉ ቆይተዋል። ነገር ግን ያው ጥቃቱን ለመፈጸም ኦፊሻሊ የጦርነቱ ጅማሬ ሊሆን ስለሚችል ከእይታቸው እንዲወጡባቸው አይፈልጉም ነበርና እየተከታተሏቸው ከቆዩ በኋላ አርብ ለቅዳሜ ጥቃት ሊፈጸም ነው የሚለው መረጃ ተሰማ። እሱም መረጃ ይዘው ሁሉም የኢራን ባለስልጣናት ራሳቸውን ደህንነታቸው ሊጠበቅ ወደሚችልበት ቦታ ላይ ተደበቁ፣ ተሸሸጉ። ከዛ በዚህ መካከል ሁለት ነገሮች ተሰሙ። የመጀመሪያው ጉዳይ እየተከናወነ ያለው የድርድር ሂደት አይ ቲንክ ኦማን ውስጥ ነው እንደዚህ እየተከናወነ ያለው የድርድር ሂደት በሰላም መጠናቀቁን ወይም ደግሞ ወደ ስምምነት እየመጣ መሆኑን ኢራንም እንትን እያለች መሆኑን ኢራንም እየተስማማች መሆኑን የሚገልጽ አይነት መረጃዎች ወጡ። በቃ ድርድሩ በሰላም እየተቋጨ ነው በሚለው ጉዳይ ላይ መረዳት ተያዘ። አርብ ለቅዳሜ ሌሊቱንም ምንም አይነት የተፈጠረ ጥቃት የለም። ምናልባትም ለዚህ ጉዳይ በቃ በኦማን ውስጥ የሚከናወነው ድርድር በተስፋ ሰጪ ሆኖ እየተጠናቀቀ በመሆኑ ነው የሚል አይነት መረዳት በኢራን ባለስልጣናት ዘንድ መጣ። ከዛ ይሄንን ታሳቢ በማድረግ የኢራን ባለስልጣናት ቅዳሜ ጠዋት አገራማን ብለው ለቅዳሜ ጠዋት የቀጠሩትን ስብሰባ እጅግ በጣም የሚገርም ኮሮና ለቅዳሜ ጠዋት የተቀጠረውን ስብሰባ ለማከናወን አያቶላህ አሊ ካሚኒ ከከፍተኛ ባለስልጣናቶቹ ጋር በመኖሪያ ቤቱ ተገናኘ ማለት ነው። ስብሰባው ከተጀመረ ከጥቂት ደቂቃዎች በኋላ በጣም በሚያስደነግጥ ሁኔታ የተቀናጀው የእስራኤል የአየር ላይ ጥቃት ተፈጸመ። በዚህ መልኩ እንግዲህ የስለላ መረቡን ቀድሞ የገባው ሞሳድ የመረጃ ክፍተት እንዲመጣ በማድረግ የኢራን የደህንነት ሰዎች የተሳሳተ መረጃ እንዲያገኙ በማድረግ መዘናጋትን በመፍጠር ግርታን በመፍጠር ማለት ነው የአያቶላህ አሊ ካሚኒን ተጋላጭነት ማግኘት ቻለ። በዛች በተፈጠረችው አጋጣሚ ላይ አያቶላህ አሊ ካሚኒ የኦማኑ ድርድር በቃ በሰላም እያለቀ ነው፣ ስለዚህ ወደ ጦርነት ወደ ግጭት ልንገባ የምንችልበት አይነት ሁኔታ የለም እያሉ ታሳቢ ባደረጉበት ሞመንት ላይ ማለት ነው የእስራኤል ጥቃት የተፈጸመው። ስለዚህ በእንደዚህ አይነት መልኩ ነው እስራኤሎች ከአሜሪካ ጋር በመሆን አያቶላህ አሊ ካሚኒ ላይ እንግዲህ ጥቃት ወይም እርምጃ ወስደው ህይወታቸው እንዲያልፍ ወይም እንዲሞቱ ማድረግ የቻሉት ማለት ነው። ኢራንና ከአሜሪካ እንዲሁም ከእስራኤል ጦርነት ጋር በተገናኘ በጣም ምን አስገረመህ ካላችሁ በጣም ያስገረመኝ ነገር ነው የምነግራችሁ። እንደምታውቁት ለዚህ ጦርነት ዋነኛ ምክንያት ከሚባሉት ውስጥ በኢራን በኩል አሉ የሚባሉ የኒውክሊየር ፕሮግራሞች ናቸው። እና ይሄንን የኒውክሊየር ፕሮግራሞች እና የባላስቲክ ሚሳይል ፕሮግራሞች በተመለከተ የድርድር መርሃ ግብሮች እየተከናወኑ ነበር። ተከታታይ የድርድር መርሃ ግብሮች በኦማን ውስጥ እየተከናወኑ ባለበት ሰዓት ላይ
ይሄ ጥቃት ከመፈጸሙ በፊት ወይም ይሄ ጦርነት ከመጀመሩ በፊት ሰዓታት እየቀሩ በነበረበት ሁኔታ ላይ አሜሪካና ኢራን በድርድር ሂደቱ ላይ በምን አይነት ነባራዊ ሁኔታ ውስጥ ነበሩ የሚለውን ጉዳይ በተመለከተ የወጣው መረጃ እጅግ በጣም አስገራሚ ነው። መረጃውን ሚድል ኢስት ሞኒተሪንግ ይዞት ወጥቷል። ምንጭ ያደረገው የኦማን በድርድሩ ላይ ተሳታፊ የነበሩት ማለት ነው የኦማን የውጭ ጉዳይ ሚኒስትርን ነው። እኔ የውጭ ጉዳይ ሚኒስትር ድርድሩ ይህ ጦርነት ከመጀመሩ በፊት በምን አይነት ደረጃ ላይ ነበር በሚል ከጋዜጠኛ ለሚቀርብላቸው ጥያቄ ይህንን አስተያየት ነው የሰጡት። In the old deal that was negotiated during President Obama's time, this is something completely new. It really makes the enrichment argument less relevant because now we are talking about zero stockpiling, and that is very, very important because if you cannot stockpile material that is enriched, then there is no way you can actually create a bomb, whether you enrich or don't enrich. And I think this is really something that has been missed a lot by the media, and I want to clarify that from the standpoint of a mediator. Explain that. So the enriched material, the things that could be used as nuclear fuel for a bomb, you're saying Iran would not keep on their own soil? They will give it up. They will give it up? They will not be able to actually accumulate that material that will enable them to create a bomb. ይሄ ማለት በማለት መሰላችሁ ኢራን አላት የሚባል የ60 ከመቶ ድረስ የበለጸገ የዩራኒየም ክምችት አለ አይደል? ያ አላት የሚባለውን የዩራኒየም ክምችት ሙሉ በሙሉ ልታስረክብ ወይም ዜሮ ስቶክ ፓይል ወደሚባለው አይነት ሁኔታ ውስጥ ልትሄድ ተስማምታ ነበር ኢራን። እንግዲህ እንደሰማችሁት የኦማኑ የውጭ ጉዳይ ሚኒስትር እኮ ይሄን ጉዳይ በብዛት ሚዲያዎቹ ያልፉታል እንጂ ኢራን የዩራኒየም ክምችቷን ወደ ዜሮ ስቶክ ፓይል ለማስገባት ተስማምታ ነበር ሲሉ ነው የገለጹት። በምድሯ እንዲያውም ጋዜጠኛው ጠይቋለች በዛ በኢራን ውስጥ ምንም አይነት የዩራኒየም ክምችት ላይኖር ነው ማለት ነው የበለጸገ ዩራኒየም ወይም ዩራኒየም ላይበለጽግ ነው ማለት ነው ወይ ብላ ስትጠይቀው ያንን ማድረግ አይደለም ማድረግ የሚችሉበት አይነት ቴክኖሎጂዎችን ጭምር እስከ ማስረከብ ይሄም ደግሞ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አማካኝነት ማረጋገጫ እንዲሰጠው እስከ ማድረግ ድረስ የሚጠጋ አይነት ስምምነትን ለማድረግ ዝግጁ ነበረች። ልብ አድርጉ በ2003 አሜሪካ ኢራቅ ውስጥ ስትገባ የሳዳም ሁሴን አስተዳደር የጅምላ ጨራሽ መሳሪያዎች አለው ብላ ነበር አይደል? አሁን በመጨረሻው ሰዓት ግን ይባላል ጆርጅ ቡሽ ወደ አሜሪካ መራሹ ኃይልን ወደ ኢራቅ ከመላኩ በፊት በመጨረሻዎቹ ደቂቃዎች ላይ በርግጥም ኢራቅ አውዳሚ የጦር መሳሪያ እንደሌላት አረጋግጠው ነበር። አሁን ያንን ታሪክ በሚያስታውስ መልኩ ኢራን አላት የሚባለውን የበለጸገ የዩራኒየም ክምችት ለመስጠት ተስማምታ ይህም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አማካኝነት IAEA አማካኝነት ማረጋገጫ እንዲሰጠው ፈቅዳ ጦርነቱን ለማስቀረት የሚቻልበት ሁኔታ እያለ ነው ይሄ የአሜሪካና የእስራኤል የተቀናጀ ጥቃት በድንገት የተከሰተው። አሁን ጥያቄው ለምን የሚለው ይሆናል ማለት ነው። በዚህ ጉዳይ ላይ ደግሞ በሌላ ቪዲዮ ወደ እናንተ መጣለሁ።